የሁሱንና የእፎይን የትላንትና ላይቭ ዲቤት ኮሜንት ለማድረግ በአንድ ቪዲዮ የሚያልቅ አይደለም። በጣም ረጅም ነው፣ ፈን ያደርጋል። እኔ ደግሞ ታውቃላችሁ አንዳንድ ነገሮችን በጣም ሲሪየስሊ ስለሆነ የሚይዘው እንደዚህ ማስታወሻ እያስኩ ነበረ ከ3 ሰዓት ጀምሮ ማለት ስከታተላቸው የነበረው እና በዚህ በአንድ ቪዲዮ አልጨርሰውም። ዩቲዩብ ሰራበታለሁ። ባይዘው 3 ሰዓት ላይ ነበር ቀጠሯቸው። ማቤት እኔ እንደደረሰኝ ሌላ አላቅም። የደረሰኝ ጆኒ ራጋ ቤት ነው። ጆኒ ራጋ ቤት ነበርኩኝ። ለሶስት ሩብ ጉዳይ ከሚለው ጀምሮ እዛ ቤት ነበርኩ። ቁጭ ብዬ ነበረ። ቁጭ ብዬ እስከ 6 ሰዓት ድረስ የሁለቱንም አካውንት በሁለቱም ስልኬ ማለት ነው። በአንደኛው ስልኬ የጆኒ ራጋን ቤት፣ በአንደኛው ስልኬ ደግሞ ሁሱ የነበረበትን ሁሱ የነበረበትን በራሱ በሁሱ አካውንት ገብቼ ሁለቱንም ጎን ለጎን ቁጭ አድርጌ እስከ 6 ሰዓት እያየኋቸው ነበር። አደገኛ ፖለቲካ አካሂዷል። የመጀመሪያው ማለት ነው ያለው ላክለት ልኬለታለሁ አይቀበለኝም ምናምን። ከዛ ግን እዛ ቤት ደግሞ ያሉት ላክለት ምናምን ይባባላሉ ማለት ነው። እዚህ መሀል ላይ ጆኒ ማኛ ትልቁም ነገር እየሰራ ነበር። ምን እያደረገ ወደ ሁሱ እየላከለት ስክሪንሻት ይይዝ ነበረ። እኔም ደግሞ በቻልኩት መጠን ሪከርድ አድርጌያለሁ። 1-3 ቪዲዮዎችን ፖስት አድርጌያቸዋለሁኝ እና ሁሱም ደግሞ ነገር ይልካሉ፣ ሪኩዌስት ይልኩና ስክሪንሻት ይይዛሉ። አደገኛ ፖለቲከኞች ናቸው። አደገኛ ፖለቲከኞች ላይ ከነሱ በላይ ያሉት ከሚጫወቱት ማይንድ ኮንትሮል እና ጌሚንግ በላይ እነኚኞቹ በጣም ጎበዞች ናቸው። ይሄን ለምን እንዳልኩኝ ወደ በኋላ አስረዳችኋለሁ። እዚህ ላይ ዮኒ ማኛ ምን አስተዋጽኦ አድርጓል ብትሉ ከጆኒ ራጋ ጋር ሆነው በጣም ቶለሬት በተደረገ መልኩ እኔ እንደው ልክ እፎይ 8 ደቂቃ ነው ምናምን አርፍዶ ሲገባ ዋው አልኩ። በቃ ጎበዝ ነው፣ ኢትዮጵያዊ ነው፣ ቀጠሮ ያከብራል። ከ3 ሰዓት 10 ደቂቃ ኖርማል ነው፣ ሻይ ቡናችንን እያልን ጠብቀነዋል ምናምን ብዬ እፎይ ሌላ ሰው ነው፣ ሌላ ሰው በቃ ይልክለታል። ያኛውም ደግሞ ወደዚህ ይልካል። ቅድም እንደነገርኳችሁ አደገኛ ፖለቲከኞች ናቸው። ከዛ ዮኒ ማኛ ነገሩን ለማረጋጋት ለማስታረቅ ምናምን እሺ እኔም እወጣለሁ ጆኒ ራጋም ትወጣለች፣ ሁለቱ ብቻ ይገናኙ። ይሄ ሁሉ ሰው ተቀምጦ 80,000 ሰው አንዱ አካውንት ላይ 45,000 ሰው አንዱ አካውንት ላይ 80 በጣም ብዙ ማለት ነው። ሰው በዚህ ያክል ጓጉቶ በህይወቱ ላይ ለውጥ ቢጠብቅ ብቻ ሀገር የት እንደምትደርስ ከዛ በጣም የተደነቁት 6 ሰዓት ሆነና ማለት ነው። ብዙ ነገር ዘልያለሁ። 6 ሰዓት ሆኖ እፎይ 20 ደቂቃ 15 ደቂቃ ፕሮፌሽን አታውቅም እንካ ቪዲዮ ምናምን ዋት ለዚህ ነው ሁሉ ሰዓት ቁጭ ብዬ ተበኩትኝ። ኦኬ ለሚሲ የመጀመሪያዋ የ5 ደቂቃ ጥያቄው ቤስት አሪፍ ነበር። ሁሱም የመለሰበት መንገድ አፕሪሺየት። የታዘብኩት ምንድነው ሁሱ የዲቤት ሰው አይደለም። በቃ የታዘብኩት ይሄ ተሰዳድበው ሰውን ማኒፕሌት እያደረጉ ምናምን መሄድ አይችልበትም። እናንተ እንደዚህ አይነት ነገር ኢንተርቴን ያደርጋችኋል። እንቅልፋችሁን ሁለታችሁ 100 ምናምን ሺህ ሰው ላይቭ ነበረ። ኬዙ ከቲክቶክ አልፎ ቲዩተር ደርሶ ነበር። የሀገር እድገት የሰው ጥቃት ይሄን ያክል ቢያንገበግባችሁ ሀገራችን ላይ አንዲት ችግር አይፈጠርም ነበር። ታዝቤሻለሁ እያንዳንድሽ። ከዛ ጥያቄና መልሱ ዲቤቱ 20 ደቂቃው 1 ሰዓቱ ምናምን እየተካሄደ በሄደ ቁጥር ምን እየሆነ እንደመጣ ልንገራችሁ። ባዮሎጂ ክላስ በቃ ባዮሎጂ ክላስ ሆነ። አላህ እግር አለው አምላኬ እንደዚህ ያልተጻፈልኝን አላልፍም ይላል ሁሱ። እጅ አለው በቃ ድፍን ባዮሎጂ ክላስ። በጣም የደበረኝ ማለት ነው። እግር ቢኖረው ምን ልታደርግ ነው? አላህ እጅ ቢኖረው ምን ልታደርግ ነው? ምን ይጠቅመሃል? ከዛ ደግሞ ሁሱ መጣና ምን አለ? በሐዋርያት የተሰበከው እግዚአብሔር ያህዌ ነው ምናምን ይላል ማለት ነው። ከዛ ደግሞ ያኛው ይመጣና በቃ ድፍን ባዮሎጂ ክላስ ኤሌመንተሪው ወደ ደስ ማይል አስተማሪ ለማስደሰት የሚደረግ ክፍል ውስጥ የነበረ ዲቤት ነው የሚመስለው። የ6ኛ ክፍል 7ኛ ክፍል ምን አንተኛ እኮ እዚህ አልፈናል። እኛ ኢትዮጵያውያኖች እኮ ከዚህ አልፈን ሄደን ብዙ እናውቃለን። እንደምናውቅ ከተናገርን በጣም ሪስክ ስለሆነ አላህ እግር አለው እጅ አለው፣ አላህ ወገብ አለው ጭንቅላት አለው። አላህ ወንድ ነው ወይስ ሴት ነው? ደግሞ በዛኛው ሳይድስ ኢየሱስ ብልት አለው? አዎ። እሱንም ታመልካለህ? አዎ። አር ዩ ኪዲንግ ሚ? ለዚህ ነበር ያ ሁሉ ሰዓት እንቅልፋችንን ስተን የተቀመጥ ነው። ከ3 ሰዓት እስከ 6 ሰዓት ሁለቱም በሁለት ቁጭ ብለው ኮይን እየሰበሰቡ ነበር።
ትሰጣላችሁ፣ ይሄን ብር ትሰጣላችሁ። ይሄ ኮይን ይላካል። ድመቷ ናት የወደድኳት ባል የምትለው ድመት አለች፣ አንበሳ አለ፣ የሆነች ዳክዬ አለች፣ የሆነ ሰማይ የሆነ ነገር አለ። ሄዳችሁም በአካል ገንዘብ መስጠት፣ ኦንላይንም ተቀምጣችሁ ገንዘብ መስጠት። ሁልጊዜም እናንተ ገንዘብ መስሪያ ናችሁ። ሌላኛው ደግሞ በጣም የታዘብኩት ነገር ማለት ነው ክርስትና እውነተኛ ሃይማኖት መሆኑን ክርስቲያኖች ለማረጋገጥ እስልምና መሰደብ አለበት። እስልምና ትክክለኛ አንድና ብቸኛ ሃይማኖት እንደሆነ ለማረጋገጥ ክርስትና መሰደብ አለበት እንዴ? ሲሰደቡ፣ ሲሰዳደቡ፣ ሲዘላለፉ፣ እርስ በርስ ሲተላለፉ ማለት ነው። ኮይን በቃ ኮይን። እስልምና የተሻለ ሃይማኖት ወይም ብቸኛ ሃይማኖት ለመሆኑ እውነተኛ ሃይማኖት ለመሆኑ ክርስትናን ማዋረድ አይጠበቅበትም። ክርስትና እውነተኛ ሃይማኖት ብቸኛ ሃይማኖት ለመሆኑ ለማረጋገጥ እስልምናን ማንቋሸሽ አይጠበቅበትም። ይሄ አስተሳሰባችሁ ነው ገንዘባችሁንም ጊዜያችሁንም ጉልበታችሁንም የሚያደርገው። በትላንትናው ዕለት የታዘብኩት ለሂዩማኒቲ በዚህ ያክል ብትቆሙ፣ በየጎዳናው ለሚደረገው በደል፣ ሴቶች ለሚደፈሩበት፣ ህፃናት ለሚሞቱበት ችግር ተፈጠረ እዚህ ሀገር ላይ ሲባል ያን ያክል ማለት ነው ህዝቡ ጓ ብሎ ቢወጣ ህግ ይከበር ነበር። ሃይማኖት ሲሰዳደብ ያን ያክል እንቅልፋችሁን አጥታችሁ ሌሊቱን ሙሉ ቁጭ ብላችሁ ያደራችሁበትን አቅም ወደ ፍትህ ብትቀይሩት ይቺ ሀገር የት ትደርስ ነበር? አላህ እግር ቢኖረው ባይኖረው ኢየሱስ እኔ እንደናንተ አይደለሁም። ቢኖረውም ባይኖረውም እውነታው አይቀየርም። በእናንተ ዲቤት ሰዎች ስሜታዊ ሆነው ምናልባት ሊሰልሙ ይችላሉ። ሰዎች ስሜታዊ ሆነው ክርስትናን ሊቀበሉ ይችላሉ። ዥዋዥዌ የለመደ ሰው ክርስቲያን ከነበረ ሙስሊም ከሆነ የሆነ ነገር ይሆናል። እሽክርክሪቱን ሲዞር ይውላል እንጂ በህይወቱ እረፍት የለውም። ከሁለታችሁም ደግሞ የተረዳሁት ከሁለታችሁ ብቻ ሳይሆን ትናንትና ላይፍ ከነበረ 100 ምናምን ሺህ ሰው የተረዳሁት ፈጣሪን በግላችሁ ኤክስፒሪየንስ አላደረጋችሁትም። ሰው አታውቁትም። ስለማታውቁት አውቀዋለሁ የሚል ሰው ኮንፈርም እንዲያደርግላችሁ ገንዘባችሁን ትሰጣላችሁ፣ ሌሊታችሁን ትሰጣላችሁ፣ የእረፍት ጊዜያችሁን ሁሉ ትሰጣላችሁ። እፎይ በህይወቱ የሚያወራውን ኢየሱስን ኤክስፒሪየንስ አድርጎት አያውቅም። የሚያወራውን ያህዌ አያውቀውም። ነገር ግን ከእፎይ በላይ ሁሱ በጣም የተረጋጋና ጀግና ነው። በምን ቀስ ብሎ ነው የሚዋጋው። በዚህ መሀል ግን ጆኒ ራጋ ባዘጋጀችው ፕሮግራም ላይ እሷን ውጪ ያላችሁበትን መንገድ አልወደድኩትም። ኤኒዌይስ ትላንትና ያስኩትን ይሄን ሁሉ አጤሬራ ዩቲዩብ ሰራዋለሁ። ሁሉም ውሸታምና አስመሳይ ነው። ደግሞ የትኛውም ሃይማኖት ስለተሰደበ የትኛውም ሃይማኖት ልክ አይሆንም። እኔ አንድ የተሻለ ፐርሰናሊቲ አገኛለሁ ብዬ ነበር። ከእፎይ ላይ ሰዓት አክባሪነቱን ብቻ ነው ያደነቅኩለት እንጂ በቀረ ሁሉም አንድ አይነት ናቸው። ቴንክ ዩ